ይህ ሰው ማን ነው? ለምንስ በሺዎች የሚቆጠሩ ሰዎች ቤታቸውን ትተው ይከተሉታል? ለምንስ ነገሥታት በቃላቶቹ ይንቀጠቀጣሉ? አንድ ነቢይን አስቡ። ነገሥታትን የሚያስፈራ ድፍረት ያለው፣ የከተማን ምቾት ትቶ በምድረ በዳ የኖረ፣ እውነትን ለመናገር ሕይወቱን እንኳን አሳልፎ ሊሰጥ የተዘጋጀ። እርሱ ከዘመኑ ሰዎች ሁሉ የተለየ ነበር። ምንም አይነት ሰራዊት፣ ቤተ መንግሥትም ሆነ ሀብት አልነበረውም። ነገር ግን ቃሉ ከነገሥታት ድምፅ ይልቅ ኃይል ነበረው። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ቃሉ የሃይማኖት መሪዎችን አንቀጠቀጠ፣ በሰዎችም ልብ ላይ አደረ እና ብዙ ሰዎችን ወደ ዮርዳኖስ ወንዝ ይጠመቁ ዘንድም አመጣቸው። ምሁር አልነበረም፣ ጦረኛም አልነበረም፣ እንዲሁ ባለስልጣንም አልነበረም። ነገር ግን ባለቤቱ ኢየሱስ ክርስቶስን ከሴቶች ከተወለዱ መካከል ከእርሱ የሚበልጥ አልተነሳም ብሎ ስለ እርሱ መስክሯልና። ስሙም ዮሐንስ ይባላል። እርሱም ገና በእናቱ ማኅፀን ሳለ የተመረጠና በመንፈስ ቅዱስ የተሞላ እንዲሁም አንድ ተልእኮ የነበረው፣ እርሱም መንገዱን ለጌታ ማዘጋጀት ነበር። የመጥምቁ ዮሐንስ ታሪክ በምድረ በዳ አይጀምርም፣ ነገር ግን በቤተ መቅደስ ውስጥ በጸሎት የተሞላ ሕይወት ውስጥ ይጀምራል እንጂ። ስሙ ዘካርያስ ይባላል። እርሱም ታማኝና ታጋሽ ካህን ነበር። ሚስቱም ኤልሳቤጥ ትባላለች። እርሷም ከአሮን ወገን የምትሆን ጻድቅና ንጹሕ ሴት ነበረች። ሁለቱም እግዚአብሔርን ሳያማረሩ ይኖሩ ነበር። ነገር ግን ኤልሳቤጥ መካን ስለነበረች ልጅ አልነበራቸውም። በዚህም የተነሳ ያዝኑና ይከፉ ነበር። እንዲሁም መካንነት በእስራኤላውያን ዘንድ እንደ ውርደት ይታይ ስለነበር ከሰዎችም ትገለል ነበር። ነገር ግን ልባቸው ከቶ ከእግዚአብሔር ተስፋ አልቆረጠም። ስለሆነም ጸሎታቸውን ወደ እግዚአብሔር ማድረጋቸውን ቀጠሉ። ዘካርያስም ከመሠዊያው ጋር በመሄድ ቀን በቀን ዕጣንን እንደ መስዋዕት ያቀርብ ነበር። ኤልሳቤጥም በቤቷ በመሆን እግዚአብሔርን ትማጸነው ነበር። ከዕለታት በአንዲት ቀንም ዘካርያስ በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓትም ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በሚያጥንበትም ጊዜ ሕዝቡ ሁሉ በውጪ ቆመው ይጸልዩ ነበር። የጌታ መልአክም ለዘካርያስ በዕጣኑ መሠዊያ ቀኝም ቆሞ ታየው። ባየውም ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ። በዚህም ደስታና ተድላ ይሆንልሃል፣ በመውለዱም ብዙዎች ደስ ይላቸዋል። በጌታ ፊትም ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥን አይጠጣ። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጀውን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቅ ጥበብም ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል አለው። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህ እንደሚሆን በምን አውቃለሁ? አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ እንድናገርህ ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንህ ይህን ነገር እስከሚፈጸም ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ዘካርያስም አገልግሎቱን ጨርሶ ከቅዱስ ስፍራ በወጣ ጊዜ አንድም ቃል እንኳን የማይናገር ዲዳ ሆኖ ነበር። እነርሱም በቤተ መቅደስ ራእይ እንዳየ አስተዋሉ። የማገልገሉ ወራትም ሲፈጸም ዘካርያስ ወደ ቤቱ ተመለሰ። ከዚህም ወራት በኋላ ኤልሳቤጥ ጸነሰች። እርሷም ለ5 ወራት ያህል ተሸሽጋ ቆየች።
የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅንም ወለደች። ጎረቤቶቿና ዘመዶቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። በስምንተኛው ቀንም ሕፃኑን ሊገርዙት መጡ። ስሙንም በአባቱ ስም ዘካርያስ ሊሉት ወደዱ። እናቱ ግን መልሳ አይሆንም፣ ስሙ ዮሐንስ ነው የሚባለው አለች። እነርሱም ከወገንሽ ማንም በዚህ ስም የተጠራ የለም አሏት። አባቱ ዘካርያስ ጋርም ሄደው ስሙ ማን እንዲባል እንደሚፈልግ ጠየቁት። እርሱም ብራና ላይ ስሙ ዮሐንስ ነው ብሎ ጻፈ። ያን ጊዜ የዘካርያስ አንደበት ተፈታ፣ እግዚአብሔርንም አመሰገነ። ለጎረቤቶቻቸውም ሁሉ ፍርሃት ሆነ። ይህም ሁሉ ነገር በይሁዳ በተራራማው አገር ሁሉ ተወራ። የሰሙትም ሁሉ እንዲያው ይህ ልጅ ምን ይሆን እያሉ በልባቸው ማሰብ ጀመሩ። ይህም የጌታ እጅ ከእርሱ ጋር ነበረችና። ዘካርያስም መንፈስ ቅዱስ ሞላበትና ትንቢትን ተናገረ፣ እንዲህም አለ። አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱንም ልትጠርግ በጌታ ፊት ትሄዳለህና እንደዚሁ የኃጢአታቸው ስርየት የሆነውን የመዳን እውቀታቸውን ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑ በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻቸውንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስም ጠነከረ። ሰላም። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ እንዲሁም ቪዲዮውን ላይክ ማድረግ እንዳትረሱ። ከዓመታት በኋላ ቅዱስ ዮሐንስ በመንፈስ ቅዱስ በመሙላት አደገ። እርሱም እንደ ሌሎቹ ሕፃናት በከተማ አላደገም፣ በቤተ መንግስትም አልኖረም። በምሁራን ትምህርት ቤትም ገብቶ አልተማረም ነበር። ነገር ግን በምድረ በዳ ይኖር ነበር። ልብሱም የግመል ጠጉር ነበር፣ በወገቡም ጠፍርን ይታጠቃል። ምግቡም አንበጣና የበረሃ ማር ነበር። እርሱም በምድረ በዳ ሁሉ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበር። ያን ጊዜም ከኢየሩሳሌም ከይሁዳና በዮርዳኖስ ዙሪያ ካሉ ሀገሮችም ሁሉ ብዙ ሰዎች ወደ እርሱ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። በሚያጠምቃቸው ጊዜ እኔ ለንስሐ በውሃ አጠምቃቸዋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣ ግን ከእኔ ይልቅ ይበረታል፣ እርሱም በመንፈስ ቅዱስ ያጠምቃቸዋል እያለ ይሰብክላቸው ነበር። ዮሐንስም ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀት ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህስ ስለ ንስሐ የሚገባውን ፍሬ አድርጉ። በልባችሁ አብርሃም አባት አለን እንደምትሉት አይምሰላችሁ እላችኋለሁ። ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንም ምሳር በዛፍ ስር ተቀምጧልና፣ እንግዲህ መልካም ፍሬን የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ብሎ ተናገራቸው። ዮሐንስም ያለምንም ፍርሃት በድፍረት ስለ እውነት እየተናገረ ሕዝቡን ንስሐ በማስገባት ያጠምቅ ነበር። ምክንያቱም ተልእኮ የጌታን መንገድ ማዘጋጀት ስለሆነ ነበር። በአንድ ቀንም የናዝሬቱ ኢየሱስ
በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል እንጂ አንተ ወደ እኔ ትመጣለህን? ብሎ ይከላከለው ጀመር። ኢየሱስም መልሶ አሁን ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባልና አለው። ያን ጊዜም ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያትም ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ አምሳል በመሆን ከሰማያት ወረደ። ከሰማያትም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ተሰማ። ከዚያም ዮሐንስ እንዲህ ሲል ምስክርነትን መስጠት ጀመረ። መንፈስ እንደ ርግብ ከሰማይ ወረደ፣ ከእርሱ ላይም ሲያርፍ አየሁ። በውሃ እንዳጠምቅ የላከኝ በመንፈስ ቅዱስ የሚያጠምቀው እሱ ነው። አይቻለሁና እርሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ አለ። በማግስቱም ዮሐንስ ከሁለቱ ደቀ መዛሙርት ጋር እንደገና እዚያው ቦታ ነበር። ኢየሱስንም በዚያው ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርቱም እንዲህ ሲል ሰምተው ጌታችን ኢየሱስን ተከተሉት። ዮሐንስም ደቀ መዛሙርቱ ጌታ ኢየሱስን ሲከተሉት ባየ ጊዜ ልቡ በደስታ ተሞላ። ምክንያቱም ተልእኮ ለጌታ መንገድ መጥረግ ነበርና። ከዚያም በኋላ በዮሐንስ ደቀ መዛሙርትና በአይሁድ መካከል ጥያቄ ተነሳ። እናም ወደ ዮሐንስ ሄደው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተ የመሰከርክለት እሱ እነሆ ያጠምቃል፣ ሁሉም ወደ እርሱ ይሄዳሉ አሉት። ዮሐንስም መልሶ እንዲህ አለ፣ ሰው ከሰማይ ካልተሰጠው በስተቀር እሱ ራሱ ጸጋን ገንዘብ ሊያደርግ ምንም አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን እንድሰብክለት ከእርሱ በፊትም ተልኬያለሁ እንዳሏችሁ እናንተ ራሳችሁ ምስክሮች ናችሁ። ሙሽራ ያለችው ሙሽራ ነው። ቆሞ የሚሰማው የሙሽራ ሚዜ ግን በሙሽራው ቃል እጅግ ደስ ይለዋል። የኔም ደስታ አሁን ተፈጸመ። የእርሱ ትበዛለች፣ የኔ ግን ታንስ ዘንድ ይገባል በማለት በትህትና በመሆን መለሰላቸው። ዮሐንስም ያለምንም ፍርሃት ስለ እውነት መመስከሩን ቀጠለ። ዮሐንስም የዘመኑ የገሊላ ንጉሥ የሆነው ሄሮድስን የወንድሙ የፊልጶስን ሚስት ሄሮድያዳን ማግባት እንደማይገባውና ጋብቻው በእግዚአብሔር ዘንድ ተቀባይነት እንደሌለው ይነግረው ነበር። በዚህም የተነሳ ሄሮድስና ሚስቱ ሄሮድያዳ በዮሐንስ መናደድ ጀመሩ። በዚህም የተነሳ ሄሮድስ ጭፍሮቹን ልኮ ዮሐንስን አሳሰረው። ምንም እንኳን ዮሐንስን መግደል ቢፈልግም ሕዝቡ ግን እንደ ነቢይ ይቀበሉት ስለነበር ፈራ። ከዕለታት በአንድ ቀንም የሄሮድስ የልደቱ ቀን በሆነ ጊዜ የሄሮድያዳ ልጅ በመካከላቸው ዘፈነችለት። በዚህም ሄሮድስ ደስ በመሰኘት የምትሻውን ሁሉ እንድትጠይቀውና የምትለምነው ሁሉ እስከ የመንግስት እኩሌታ ድረስ ቢሆን እንኳን የለመነችውን ሁሉ እንዲሰጣት ማለላት። ታዲያም ወጥታ እናቷን ምን ልለምነው ስትል ጠየቀቻት። እርሷም የመጥምቁ ዮሐንስን ራስ ጠይቂው ስትል መለሰችላት። ያን ጊዜም ሄሮድያዳ ፈጥና ወደ ንጉሱ ገብታ የመጥምቁ ዮሐንስን ራስ በወጭት አሁኑኑ እንድትሰጠኝ እሻለሁ ብላ መለሰችለት። ንጉሱም እጅግ አዘነ። ስለ መሐላው ከእርሱ ጋር በማዕድ ስለተቀመጡትም ሰዎች እምቢ ሊላት አልወደደም። ያን ጊዜ ንጉሱ ጭፍሮቹን ልኮ ራሱን እንዲያመጡ አዘዘ። ጭፍሮቹም ሄደው ዮሐንስን ገደሉት። ደቀ መዛሙርቱም በሰሙ ጊዜ ሄደው የዮሐንስን በድን ወስደው ቀበሩት።